እንቁላል በውጭ ኃይል ከተሰበረ ህይወቱ ያበቃል፣ በውስጥ ኃይል ከተሰበረ ግን ህይወቱ ይጀምራል ይለናል። ዛሬ ደግሞ ሊሚትለስ ይዘን መጥተናል። በጣም ጽድት ያለ የሚገርም መጽሐፍ ነው። በቃ እንደተወራለት የሚገርም መጽሐፍ ነው። እንድታነቡት ሪከመንድ አደርጋችኋለሁ። ዛሬ አሪፍ ያልናቸው እነዚህ ውስጥ የተጠቀሱትን ስቶሪዎች እንዲሁም ደግሞ ዋና ኮር የተባሉ ሀሳቦችን ወደ እናንተ ይዘን ብቅ ብለናል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ እስከ መጨረሻ ከታተሉ። ስለ ትምህርት ደግሞ እንዲህ ይለናል። ብዙ ተማሪዎች አንድ ላይ ታጭቆ ይማራሉ፣ በዚህም ምክንያት የብዙ ወጣቶች ህይወት የተበላሸ ነው ይለናል። ትምህርት ቤት ይለናል። ትምህርት ቤት ምን መማር እንዳለብን፣ ምን ማሰብ እንዳለብን ይነግራል። ግን ይላል ትምህርት ቤት እንዴት እንደምንማር፣ እንዴት ራሳችንን ማስተማር እንዳለብን፣ እንዴት እንደምናስታውስ እንዲሁም ደግሞ እንዴት ወደ ተግባር መግባት እንዳለብን አይነግረንም። እንደዚህ ነገሮች ወሳኝ ሆነው ሳለ እነዚህ ነገሮችን ትምህርት ቤት አንማራቸውም ብለን ከትምህርት ቤት ይልቅ ራሳችንን በራሳችን ማስተማር አለብን ይለናል። ትምህርት ቤት ምን መማር እንዳለብን ምናምን ይነግረናል እንጂ እንዴት እንደምንማር ራሳችንን እንዴት ማስተማር እንዳለብን አይነግሩንም። ይሄ ደግሞ ዴንጀር ነገር ነው፣ በጣም አደገኛ ነገር ነው። አንድ ሰው ራሱን በራሱ ማስተማር የማይችል ከሆነ በጣም ትልቅ አደጋ ውስጥ ነው ይለናልና እዛ ውስጥ አንድ የጠቀሳት ነገር አለችና ኤአይ ስራዎቻችንን ሁሉ እየቀማ ነው፣ ለማይታወቅ ወደፊት ደግሞ መዘጋጀት አለብን ይለናል። የትምህርት ስርዓቱ እንዳለ ታውቃላችሁ። የትምህርት ስርዓቱ አሁን ያለንበት ዘመንና ጭራሽ የማይመጥን ነው። አሁን ያለንበት ዘመን ራሳቸውን በራሳቸው መንዳት የሚችሉበት መኪና ባሉበት ሰዓት ራሳቸውን በራሳቸው መንዳት የሚችሉበት መኪኖች አሉ። አሁን እንደምታውቁት አሁን ሀገራችን ውስጥ ባይኖሩም አውሮፓ ላይ ምናምን ነገር አሉ። በራሳቸውን መንዳት የሚችሉ መኪኖች ማለት ነው። እና ደግሞ ሰው ወደ ማርስ ለመውጣት በሚሞክርበት ሰዓት ላይ የትምህርት ስርዓቱ ግን ከፈረስና ከሰረገላ እኩል ነው ይለናል። ይሄን ነውና ራሳችንን ማስተማር ራሳችንን በራሳችን ማስተማር እንዳለብን፣ እንዴት ማስተዋወስ እንዳለብን፣ እንዴት ማሰብ እንዳለብን በጣም ወሳኝ ነገሮች ናቸው ይለናል ማለት ነው። ሌላኛው ደግሞ አንድ የወደድኩት ስቶሪ ምን መሰላችሁ? እዛ ውስጥ አንድ የኃይል ማመንጫ ነበርና ከዛም በኋላ የኃይል ማመንጫው ቀጥ ይልባቸዋል፣ ይቆምባቸዋል። እዛ ውስጥ ብዙ ሰዎች በጣም ብዙ ሰዎች ይሰራሉ እዛ ውስጥና ብዙ ሰው አለ ተቀጣሪዎች ምናምን ነገርና ከዛም በኋላ ሲበላሽ ምናምን ነገር ሰው ተጨነቀ። ምንድነው ምናምን ነገር ብሎ ችግሩን ለመፍታት ሞከሩ ምናምን ነገር ለማየት ሞከሩ። ቀላል ነገር ከሆነ ምናምን ብለው ለማየት ሞከሩ። ብዙ ሰዓታት ምናምን ነገር አቃጠሉ ለመስራት ምናምን ብለው ከዛ ምንም አይነት መፍትሄ አላመጡም። ከዛ ኦነሩ ምናምን ነገር ባለሙያ ይጠራ ምናምን ብሎ ባለሙያ ያስጠራ። ከዛ ባለሙያ ምናምን መጥቶ ከዛ ችግሩን ለማወቅ ትንሽ ዞር አለ ምናምን ነገር አየት አደረገውና የሆነች ብረት ብቻ ዞር አደረገና የኃይል ማመንጫውን ሰራው ማለት ነው። ከዛም በኋላ ሁሉም ሰው ተደሰተ ምናምን ደስ አለው። ከዛ ኦነሩ ወደሱ መጣና ስንት ነው ብሎ ጠየቀው። እሱም $10,000 ይለዋል። ከዛ ኦነሩን በመገረም ለዚች ነው $10,000 ይለዋል። ከዛም በኋላ እሱም $1 አለ ብረቱን ላዞርኩበት ወይም ጠምዘዝ ላደረኩበት ነው አለው። 9,999 ደግሞ አለው ይሄን ዕውቀት ለማግኘት በብዙ ዓመት መውደቅ መነሳት በብዙ መሞከር መፍራት የመጣ ነው አለው። እና ብረቱን ማዞር ይሄን ያህል ከባድ አይደለም አለው። ነገር ግን የትኛውን ብረት ማዞር እንዳለብኝ ለማወቅ ብዙ ዓመታት መፍጀቱን ምናምን ነገር ነገረው ማለት። ሌላኛው ደግሞ በጣም የወደድኩትና ፈገግ ያስባለኝ ነገር ምን መሰላችሁ? ያው እናንተንም አገኛችኋል። ይሁን ጂኒየስ ወይም ጥበበኛ ሰው ስታስቡ አይምሯችሁ መጀመሪያ ይመጣው ማን ነው? 3 ሰከንድ 3 2 1 አልበርት አንስታይን፣ ሼክስፒር፣ ኒውተን አግኝቻቸዋለሁ አንዱ ላይ። ብቻ እንደዚህ ብቻ የምታስቡ ከሆነ በጣም ተሳስታችኋል ይላችኋል። ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ቦልተን የመሳሰሉትን ግን እንደ ጂኒየስ አንቆጥራቸውም አለ። እንደዚህ የምታስብ ከሆነ ተሳስታችኋል። ጂኒየስ ሲባል ቀጥታ የምናያይዘው ከትምህርት ጋር ምናምን ነገር ነው። ትላልቅ አይኪው ያላቸውን ሰዎች እናስበዋል። እንደዛ የምታስብ ከሆነ ተሳስተሃል። በሌላ ነገር ጥሩ ቢሆኑ አሁን ለምሳሌ ሮናልዶ፣ ቦልተን ምናምን ያልናቸውን በሌላ ነገር ጥሩ ቢሆኑ እንደ ጥበበኛ እንደ ጂኒየስ ነው አንቆጥራቸውም ነው ይለናልና እንደዚህ አይነት አስተሳሰብ ካላችሁ ኤክስ ናችሁ፣ ልታረሙት ይገባል። የጂኒየስ አይነቶች እዚህ ውስጥ ይዘረዝራቸዋል። ብቻ ይሄንን እንለፈውና ሌላ ዋና ያላቸውን እንዘዝርላችሁ። እዚች ጋር ደግሞ አውንታዊ እንድንሆን ይነግረናል። አውንታዊ ሰዎች ከሌላው በተሻለ የልብ ህመም የመያዝ እድላቸው 13% ዝቅ ያለ ነው ይለናል። እና አውንታዊ ሰው በጣም
ብዙ ጥቅሞች እንደሚያገኙ ይናገራል። የማዮ ክሊኒክ ባወጣው ሪፖርት መሰረት ምን እንደሚል ታውቃላችሁ? ከዛው ብዙ ጥቅሞች ዘርዝረዋል። ከዛ ውስጥ ረጅም እድሜ ይኖራሉ ከሌላው ሰው በተሻለ፣ እንዲሁም ደግሞ ከሌላ ሰው በተሻለ ዝቅ ያለ ጭንቀት አላቸው፣ እንዲሁም ጥሩ የደም ስር ዝውውር አላቸው። እንደውም ወደ ሀብት ራሱ ይጓዛሉ። ሀብታም የመሆን እድላቸው በጣም ሰፊ ነው። የደም ስር ዝውውራቸው በጣም ከሌላ ሰው የተሻለ ጥሩ ነው ምናምን ነገር ይነገራልና አዎንታዊ ሰው መሆን በጣም ጥቅም አለው። እና አያይዘው ምን ይነገረናል? እና የምትሰሩትን ነገር ይለናል ለምን የሚለው መመለስ አለብን። እኔ አሁን ይሄን ዩቲዩብ የሰራው ነው ለምን የሚለው መመለስ አለብኝ በግሌ ማለት ነው። እናንተ በሌላ ስራ ዘርፍ ላይ ልትሆኑ ይችላላችሁ። ለምን የሚለውን ከመለሳችሁ አለ ከዛ በኋላ ያለው ቀላል ነው። ለምን የሚለው መመለስ በጣም ወሳኝ ነገር ነው። ለምን የሚለው የመለሳችሁ ቀን ብዙ ሰዎች ይከተሏችኋል። ለምን የሚለውን መልስ ስትመልሱ እና ብዙ ሰዎች ተከታይ ታገኛላችሁ ምናምን ነገር ያለ ብዙ ጥቅሞች አሉት። ለምን የምትለዋን ነገር መመለስ እንዳለብን ያበረታታናል ማለት ነው። የህይወትህን ዓላማ ማወቅ በሐቅ እንድትኖር ያደርግሃል ማለት ነው። ማን እንደሆኑ ምን እንደሆኑ እንዲሁም ደግሞ ምን ማድረግ እንደሚፈልጉ ማወቅ ያስፈልጋል ማለት ነው። ይህን ካወቅክ በኋላ እንዳትደክምና እንዳትሰላች የሚያደርግህን ለአንጎልህ ጉልበት የሚሆንህን 9 ምክሮች ቅመም አድርግቼ ይዤላችሁ በአጭሩ ብቅ ብያለሁ ማለት ነው። አንደኛ አመጋገብህን አስተካክል ይላል። አመጋገብህን አስተካክል ሲል ለምሳሌ መኪና አለህ ወይ ደግሞ ተሽከርካሪዎች አለህ እንበል። ለተሽከርካሪ ጥሩ ዘይቶች ለምሳሌ ቶታል የሚባሉ ዘይቶች አሉ። እኔ እስከማውቃቸው ድረስ ሃቮሊን ምናምን የመሳሰሉ ዘይቶች አሉ፣ ቅጂ ምናምንና ለመኪና ቶታል እና ጥሩ ዘይቶች የምገዛለት ከሆነ መኪና አሪፍ ፐርፎርማንስ ይጣል፣ አሪፍ ፐርፎርም ያደርጋል ማለት ነው። እንደሆኑ ምን ማድረግ እንደሚፈልጉ ማወቅ ያስፈልጋል ማለት ነው። ይህንን ካወቅ በኋላ ደግሞ እንዳትደክም እንዳትሰልች የሚያደርጉህን 9 የአይምሮህን የአንጎልህን ጉልበት የሚጨምሩ 9 ምክሮች ለለገስህ ምርጥ አርግቼ ቅመም አርግቼላችኋለሁ። እዚህ ላይ ስቴፕ ባይ ስቴፕ ልንገራችሁ። አንደኛ አመጋገብህን አስተካክል ይላል። ለምሳሌ ተሽከርካሪ ወይ ደግሞ መኪና አላችሁ እንበል ለምሳሌ ማለት ነው እና ለመኪናችሁ የምትቀይሩት ዘይት ቶታል ወይም ሃቮሊን የመሳሰሉ አሉና እንደዚያን ነገሮች የምትቀይር ከሆነ ይላል መኪና አሪፍ ፐርፎርም ማድረግ ይችላል። እንደዚህ አይነት ቅጂ በጀሪካን ይመጡ ምናምን እንደዚህ ቅጂዎች የምትቀይር ከሆነ ደግሞ መኪና ላይ ትንሽ አደጋ ሊፈጠር ይችላል ወይ ደግሞ ቶሎ እድሜውንም ያሳጥረዋል ይባላልና እነዚያን ነገሮችም አንተም ለአይምሮ ጥሩ ምግቦችን መመገብ አለብህ ማለት ነው። ሁለተኛው ደግሞ ይለናል ለምሳሌ ካልቻለስ የሚለው ሐሳቦች ይዙ ሊመጣ ይችላልና በሁለተኛው ልጅ ላይ ይነግረናል። ሁለተኛው ደግሞ ምን ይለናል? የአንጎል ንጥረ ምግቦች ብሎ ይነግረናል። የአንጎል ንጥረ ምግቦች ካልቻልክ ይላል በፋብሪካ የተመረቱ ምግቦችን አትብላ ወይም ቀንስ ይለናል። ማቆያ ያልተጨመረባቸው ምግቦችን ለመተው መሞከር አለብን ማለት ነው። ሶስተኛው ደግሞ የአካል ብቃት እንቅስቃሴ እዚህ ላይ ወይ ደግሞ ጊዜ ላይኖረን ይችላል ወይ ደግሞ እንዳላችሁ ሂሳቦች ላይኖረን ይችላል የምንከፍለው ነገርና እዚህ ላይም ደግሞ የግድ ጂም ቤት መሆን የለበትም፣ የግድ ደግሞ ትልቅ ነገር መሆን የለበትም እና በቀን ቢያንስ 10-15 ደቂቃ መስራትን ለአይምሮአችን ለአንጎላችን ጉልበት ይሆኑታል ብሎ ከገለጹት ውስጥ ይሄኛው ሶስተኛው ነው ማለት ነው። አራተኛው ደግሞ ጉንዳኖችን ያስወግድ ይላል። ጉንዳኖችን አስወግድ ሲል ጉንዳኖችን ያለው እዚህ ውስጥ የጠቀሰው አሉታዊ የሆኑ ሀሳቦችን አትችልም የሚሉን በቃ አንተ የትም አትደርስም፣ ምንም ማድረግ አትችልም፣ ከማንም በታች ነህ ምናምን ነገር ምናምን የሚሉት እነዚህ ኔጌቲቭ የሆኑ ሀሳቦችን ማስወገድ እንዳለብን በአራተኛው ይነግረናል። አምስተኛው ንጹህ አካባቢ ፍጠር ይለናል። ንጹህ አካባቢ ፍጠር ትኩረትን የሚሰባብሩ ነገሮች የሚወስዱ ነገሮችን ከአካባቢ ማስወገድ እንዳለብን ይነግረናል። ስድስተኛው አዎንታዊ መሆን ያስፈልጋል። አዎንታዊ ወዳጆች ያስፈልጉናል። ለምሳሌ ከማን ጋር እንደምትውል ማወቅ አለብህ፣ ውልህን ማወቅ አለብህና አብረሃቸው ከምትሏቸው 5 ሰዎች አማካኝ 6ኛው አንተ ትሆናለህ ይለናል። ለምሳሌ 5 ጓደኞች ካሉ 5 ሀብታም ጓደኞች ካሉ 6ኛው አንተ ትሆናለህ ማለት ነው። 5 ጭንቀታም ጓደኞች ካሉ 5 ጭንቀታም ጓደኞች ካሉ 6ኛው አንተ ትሆናለህ ማለት ነው። ስለዚህ የምንሏቸውን ጓደኞች መምረጥ አለብን። አዎንታዊ ጓደኞች፣ ፖዚቲቭ የሆኑ ጓደኞች ሊኖረው ይገባል ማለት ነው።
ሰባተኛው ደግሞ ይለናል አንጎልህን መጠበቅ አለብህ ይለናል። እዚህ ላይ ደግሞ እንደ አንደኛው ላይ እንዳስረዳው ለህይወትህ እስከ መጨረሻው ድረስ አንድ መኪና ይሰጥህ ያቺ ላለማጋጨት በቃ እንዳይጫጫር ለማድረግ የተቻልከውን ሁሉ ጥረት ታደርጋለህ ይለናል። የተፈጥሮ አደጋዎች ምናምን ነገር ያው በፈጣሪ መጡታቸው እነሱን መቆጣጠር ባንችልም ብቻ አንተ የተቻለህን ሁሉ ጥረት እንደምታደርገው ሁሉ ለአንጎልህም ለአእምሮህም የተሻለ ጥረት ከአሉታዊ ሀሳቦች ከመጥፎ ነገሮች ምናምን ነገር መጠበቅ አለብህ ይለናል ማለት ነው። ስምንተኛው ደግሞ ምን ይለናል? መማርህን ቀጥል። መማርህን ቀጥል ሲል ለአንጎልህ ልታደርገው የምትችለው ትልቁ ነገር መማርን መቀጠል ይለናል። ትልቅ ሰው ሆነም እድሜ ይገፋ ቢሄድም እንኳን መማርህን መቀጠል አለብህ፣ አይምሮህንም ያጠነክረዋል ይለናልና ዘጠነኛውና የመጨረሻው ደግሞ ጭንቀትህን ተቆጣጠር ይለናል። ጭንቀትን ተቆጣጠር ሲል ጭንቀትን የማትቆጣጠር ከሆነ ይለናል በትክክል ስራ እንዳይሰራ ያደርገዋል፣ እየተዳከመም ይሄዳል ይለናል። ሌላኛው ደግሞ የባህሪ ለውጥ ማምጣት የሚያስፈልጉ ነገሮች ብሎ ከገለጻቸው ውስጥ አንድ ሰው በቂ ተነሳሽነት፣ በቂ ችሎታና ፈጣን የሆነ እርምጃ ያስፈልገዋል ይለናል ማለት ነው። ለምሳሌ ምንም ሳይከፈላችሁ ደስ ብሏችሁ የምትሰሩት አይነት ስራ አለ። አንዳንዴ እንደውም ወጪ ራሱ ሳይቀር እናወጣበታለን። ይህንን ምን ይለናል? ምን ይለዋል? ፍሰት ይለዋል። ለማብራራት ያህል ለሰዎች ከባድ የሆነ እናንተ ግን ቀሏችሁ የምትሰሩት አይነት ስራ የለም። ለምሳሌ አሁን ተንቀሳቃሽ ወንዝ ላይ ቅጠል ቀሎት እንደሚሄደው ሁሉ ለእናንተም ደግሞ ስራው ቀላችሁ ነው የሚሄደው። ሌላው ከባድ ነው፣ ለእናንተ ቀሏችሁ ነው የሚሄደው። ልክ ተፈጥሮ እንደሆነ ነገር ቀሏችሁ ነው የምትሰሩት ማለት ነው። ያንን ነገር ይለናል ማለት ነው። ፍሰት ወይም ባህሪ ስምንት አይነት ባህሪዎች አሉት ይለናል ፍሰት ማለት ነው። እና አንደኛው ፍጹም ትኩረት እናደርጋለን። እዛ ውስጥ ፍሰቱ ስንሆን ፍጹም ትኩረት እናደርጋለን። ሁለተኛው ደግሞ የዓላማ ትኩረት እናደርጋለን። ሶስተኛው ደግሞ ጊዜ እየፈጠነ ነው የሚል ስሜት ይሰማናል ማለት ነው። ለምሳሌ አሁን ይህን የሆነ የምትወዱትን ስራ ወይም ደግሞ የምትወዱትን ፊልም የምትወዱትን ኳስ ምናምን ነገር ስታዩ በጣም ጊዜው ከመቼው ደረሰ ምናምን የምትሉት አይነት ነገር አጋጥሞች አያውቅም? የሆነ የማትወዱት ነገር ሲሰሩ ደግሞ ጊዜው ይቆዩባቸዋል ማለት ነው። እንደዛው ይሄ ከባህሪያቶች ውስጥ ምን አለበት? ጊዜው የፈጠነ ነው የሚል ነገር ይሰማቸዋል ማለት ነው። ነገር ይሰማቸዋል። አራተኛው ደግሞ ከተሞክሮ የተገኘ የማሸነፍ ስሜት ይሰማቸዋል። አምስተኛው የድካም ስሜት ጭራሽ አይሰማችሁም ማለት ነው። እዛ ነገር ውስጥ ነው የድካም ስሜት አይሰማችሁም። ስድስተኛው ደግሞ ልማዱ ፈታኝ ነው ግን ለእናንተ ቀሏችሁ ትሰሩታላችሁ፣ ወይ ደግሞ ትንሽ ቀለል ያለ ብሎ ለእናንተ ትሰሩታላችሁ። ልማዱ ፈታኝ ሆኖ ለእናንተ ግን ቀሏችሁ ትሰሩታላችሁ ማለት ነው። ሰባተኛው ደግሞ ድርጊቶቹ በራሳቸው የሚፈጸሙ ይመስላሉ። በቃላ ቀሏችሁ በጣም ከመቅለሉ የተነሳ በራሳቸው የሚፈጸሙ የሚመስሉ ድርጊቶቹ ማለት ነው። ስምንተኛው ደግሞ በምታደርገው ነገር ላይ ደስ ይልሃል። በቃ ያን ነገር ስትፈጽመው ወይ ደግሞ ፍሰቱ ስትሆን በጣም ደስ ይልሃል ማለት ነው። ፍሰቱ ስትሆን ማለት ነው። ለምሳሌ እንደውም ፍሰቱ የሆነ ሰው አለ ከሌላው ሰው በተለየ 5 እጥፍ ብቃቱ ጨምራ ይለናል። ፍሰቱ ውስጥ ያን ነገር ደስ ብሎ የምትሰራው የሆነ እንደ ባህሪ እንደ ተፈጥሮ የምትሰራዋቸው አይነት ስራዎች ከሌላው ሰው በተለየ 5 እጥፍ ከፍ ይላል ያንተ ብቃት ይለናልና አሁን የፍሰት ባህሪዎችን አይተናል። ሁለተኛ ደግሞ ቀጣይ አስከትሎ ምን ይለናል? የፍሰት ደረጃዎች 4 ናቸው። አንደኛ ትግል ወደ ፍሰቱ ወይም ወደ ምትፈልገው ነገር ሊያደርስ የሚችለውን ማንኛውንም አይነት መስዋዕትነት መክፈል አለብህ። ያ ደግሞ በቀላሉ መስራት ወደ ምትፈልገው ወደ ፍሰቱ ይወስድሃል ማለት ነው። ሁለተኛው ፈታ ማለት ወደ ፍሰቱ ከመግባት በፊት ደክሞ መግባት የለብህም ይለናል። ወይም ደግሞ ወክ ማድረግ መራመዶች ሊሆን ይችላል፣ ወይም መተንፈስ ማንኛውም ነገር ሊሆን ይችላል። አንተን ፈታ የሚያደርግህን ነገር መጀመሪያ ማድረግ እንዳለብህ ይነግርሃል ማለት ነው። ሶስተኛውን ደግሞ ፍሰት ይለዋል ማለት ነው። ፍሰት ከመቼውም ጊዜ በላይ ጠንካራ የምትሆንበት ጊዜ ማለት ነው። በፍጹምነት ደረጃ የምትሰራበት ጊዜ ማለት ነው። ፕራይም ጊዜ እንደሚባለው ማለት ነው። ይሄ ደረጃ ላይ ስትሆን 7 ቀን ሙሉ ሳተኛ ምንም ሳይደክምህ ልትሰራ የምትችልበት ጊዜ ነው ማለት ነው። ምንም በቃ በጥንካሬ ምንም ድካም ሳይሰማ ልትሰራበት የምትችልበት ጊዜ ነው። አራተኛው ደግሞ ማጠናከር፣ ይሄ ደግሞ የዘራኸውን የምታጭድበት ክፍል ነው ማለት ነው። ፍሰትህን ወደ ሱስ ልታስገባበት የሚገባ ክፍል ነው። ሊሚትለስ ገደብ የለሽ መሆን ከፈለክ ራስህን ወደ ፍሰት አስገባ ይልሃል ማለት ነው። በተቻለ መጠን ራስህን ወደ ፍሰት ማስገባት ይኖርብሃል። ወደ ፍሰት ራስን ለማስገባት 5 መንገዶች አሉ ይለናል። አንደኛ ትኩረት የሚከፋፍሉ ነገሮችን ማስወገድ፣
ሁለተኛ ለራስህ በቂ ጊዜ መስጠት። ሶስተኛ የምትወደውን ነገር ማድረግ። አራተኛ ግልጽ ግቦች ይኑርህ። አምስተኛው ደግሞ ራስህን በትንሽ ትንሽ ፈትሽ ይላል። ማለት ቀሉህ የምትሰራው ነገር ከሆነ አስጠልቶ ልትወጥ ትችላለህ፣ ደብሮ ልትወጥ ትችላለህ። ከባድ ከሆነ ደግሞ ልትበሳጭ ስለምችል ማድረግ ያለብህ ከለመድከው ወጣ ትንሽ ጥቂት ወጣ ብሎ ብዙም ከባድ ያልሆነ ነገር መስራት እንዳለብን ይነግረናል ማለት ነው። አራት ደግሞ የፍሰት ጠላቶች ብሎ የገልጻቸው ነገሮች አሉ። አንደኛው ብዙ ተግባራትን በአንዴ ማከናወን፣ ሁለተኛው ደግሞ ውጥረት፣ ሶስተኛው ደግሞ ውድቀትን መፍራት፣ አራተኛው ደግሞ እምነት ማጣት። መጨረሻውና ወሳኙ ፓርት ደግሞ ምን እንደሚል ታውቃላችሁ? ብዙ ሰዎች ስኬታማ ከመሆን ያገዳቸው ይህን ባለማወቃቸው ወይም ይህን ባለመጠቀማቸው ነው ይለናል። 40 በ70 ህግ ተጠቀም ይለናል። 40% ከዛ በታች የሆነ መረጃ ካለ በፍጹም እንዳትወስን ይለናል። በፍጹም እንዳትገባ። 70% እና ከዛ በላይ መረጃ ካለ ሌላ መረጃ በመሰብሰብ ጊዜህን እንዳታባክን፣ ቶሎ ወደ ውሳኔ ግባ፣ እንዳትቀደም፣ እንዳያመልጥህ ይለናል። እና ይህንን ህግ ተጠቀሙት። ሁላችንም ማድረግ የምንችለውን ሁሉ ብናደርግ በራሳችን እንደነቃለን ይለናል። እንድናነብላችሁ የምትፈልጉት መጽሐፍ ካለ ደግሞ ኮሜንት ላይ አስቀምጡልን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ ፋሚሊው